ማለት ጅብ ዛሬ እንደዚህ ሞባይል ላይ እኮ በዚህ በቴሌቪዥን በዲኤስቲቪ ምናምን ታዋለ እንደልብ ያኔ በምታይ በፍጹም አታይ ጅብኛ የምናውቀው ያው ሌሊት ያሸብረናል ጠዋት ደግሞ ስንወጣ ቾክ የመሳሰለ ደምን ጥሎ ትናንት እዚህ ነበርኩ መልእክት አስተላልፎ ውሻችንን ሲያሸብር ያችን የቤታችንን መርጊት እንዲህ ያደርግ ቆይቶ ይላል ግን ብዙ ወጣቶች ያኔ የጎረመሱ ይሆናሉ ጅብ ለማየት ጠለሲዱ የጅማ ትዛ ሲባል ያንን አይተው ያዩ መተው ሲተርኩ ምንም ትገረማለህ ምክንያቱም ሚቲካል ጅብለኛ እምናቀው ሱራ ከድምጡ ከነታሪ እናቀው ማይወራና ደምጠላውን ከጣለብ ሚሊዮን ነገር እና ኩራች ሁለተኛ ወፍ አሞራ እርግብ ሲገሉ ምናምንና ያንን እንደዚህ ይዘው ሲሄዱ ምናምን እናስታውሳለን እና ቃተና ኮምፓኒየሮ ምናምን እንባባላለን ማለት ነው ምን ማለት ነው ኮምፓኒየሮ ጓደኛዬ ማለት ነው ኦኬ ኮምፓኒየሮ እንባባላለን እንደዚህ ነው ያደረጉ ናቸው ነገር ግን ኢሰንሻል በሆነ መንገድ ኩባን ያወቅኳት ኦፍ ኮርስ አንተ ማወቅ ትችላለህ እኔ በተፈሪ ለገሰ ነው እንደሱ አይነት ኢትዮጵያ አይገኝም ሰው የሚወድ በሰዎች መሃል ምንም አይነት ልዩነት የማያደርግ ደሞዙ የሱ ደሞዝ የሁላችን ደሞዝ ተፈሪ ከማስተርስ ያለው ልጅ ነው እና የሱ ደሞዝ 710 ብር ነበር ያኔ ኦኬ ትልቅ ነው ምን እሱና ሰራተኛ የሚያገኙ ደሞዝ ተቀራራቢ ገብቷል እኔ ተቆራርጦ ለ185 ነው የሚደርሰኝ ያኔ ማለት ነው ተፈሪ መደበኛ ደሞዝ ተቀበሉ አንድ ወድቅ ያለኝ በደስታ ደሞዝ ወጥቷል ብሎ እሱ አስተዋውቶ በደዜና ኮላ ነበር ወደ ስቱዲዮ እየገባው ማለት ነው መከራ ነው ደሞዝ ቋሚዎች ከበሉ በኋላ ነው እኛ ፍሪላንሰሮች የምንበላ ገብቷል እና ልክ የስድስት ሰዓት ዋና ዜና ላነብ ማለት ነው ከዛ ስድስት ተኩል አላነብም እንዲህ እየገባው እያለ ተፈሪ አሁን ምሷ ወጥቷል ብቻ ነው ብራቮ ብዬ ዘልዬ ወደኩ አላውቀውም ምን እንደምታይ እና ዜናው ተመቶኛል ምንድነው ያለው ደፉ መጥቶኝ ምን ተፈጠረ ብቻ ጭንቅላቴ ይሄንን ዜና አስታውሳለሁ በቸብ እግዚአብሔር እድሜ ሲፈቅድልኝ ነው እንጂ ኮማ ውስጥ መግባት ነበርኩ እንዲህ ስለው ትንሽ ማራ ገና ነው ከዛ ደግቼ ዜናዬን አንብቤ ወጣው ሰዓት ተመልሼ እንደገባው አላውቅም ስለዚህ የተፈሪ ኪስ የሁላችንም ኪስ ነበር አሁን ስለሚሰሙ የሰላማዎች በሙሉ በዚህ ተጣጣሉ ታክሲዎች ጥበቃዎች ሹፌሮች እንግዲህ አሁን እንዲሰሙ ይዝቃሉ ደግሞ አንዴ ተፈሪ ሁሉም ጓደኛ አንድ ሰላማው አንድ ነገር መናገር ፈልጋለሁ እኔ ማስታወቂያ እሰራለሁ እና ነበር ለመጥቶ አንድ ተበርሰኝ ሰዎች ብዙ ናቸው ስለዚህ እንትና ሰራቻ ተበላ ተጣለ ተጣጣ ስንጨፍር ይታደራል ጠዋት ደግሞ እንደገና ሰው ተቀጥላ ለማድረግ ይተበቃል አይመጣላ በር ላይ ሰራና ክርስቲ ይላል ብለ ታገኘ ለናባ እንዴት ማለት የኔ ሰውነት እየከሰሰ እና ነገር ባላለ እና የለበስኩት ሱሪ ማለት ነው አንዳንድ እንደዚህ ከታች እንደዚህ ዞሮ ቀበሌ ማሰሪያው ወደ እንደዚህ ማሰሪያው በኋላ ይታይ ይችላል እና ይመስለኛል ታናሽ እንደዚህ እና ታናሽ ምን ማይልኝ አሁን ኮማ ዛሬ ሁሉ ነገር ያን እኔ ሳይል ማለት ነው እስካፈፋና ግን በዚህ ካለ ታመኝ ነበር ሲሪየስ እና ያህል በላ ስለኝ ያኛውንና ተቀበላለሁ ማለት ነው ክትወንድ ሲል ጎረድ ሲል እንትኑና ተፈሪ ግድ የለም አንድ ደቂቃ አንተ ነገር አታደርግም
እኔ የኩባ ልጆች አሉ